አንገትሽን ሰበር አድርገሽ በሁለት እጅሽ ስጫት። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንሁን። ነባር ቤተሰቦቼ ስለምታበረታቱና ሀሳብ አስተያየታችሁ እንዲሁም ሼር ላይክ ስለምታደርጉልኝ ከልብ እያመሰገንኩኝ በዛሬው ክፍላችን የእናት ግፍ የተሰኘው ተከታታይ ድራማ በክፍል 25 ይሆናል። በክፍል 24 እንዳየነው በባለፈው ክፍል አሊያም ታግታ እንደነበርና ያለ መጨረሻ ምን ይሆን የሚለው ነበር። እናትና ልጅ አንድ ላይ በመናቆራቸው መደማመጥና መሰማማት ተስኗቸው ጭራሽ ዛቻ ላይ ደርሰውም እንግዲህ ወደ ክስ እስከ መሄድ ድረስ ተዳርሰው ነበረ። ታዲያ በዚህ መካከል የወዲት ጉዲት ተብዬዋ የእናቷን በመናገር ድሏን ስታጣጥል ደስተኛ ሆነው ፀሐዬ ይህን ጉድ ስትሰማባቸው እጅግ በጣም አዝናባቸው ነበረ። ነገር ግን ታሪክ ተቀያሪ ነው። ዛሬ ላይ ከአጋቾቹ መካከል ለዓለም ጥሩ ሰው ሆኖላት ውሃና ምግብ ተፈራርቆባት የነበረችዋ ዓለም አሁን ላይ ግን እንደፈለገች እየበላችና እየጠጣች አልፎም ተርፎም እንግዲህ ስልክ እስከ መደዋወል ድረስ አድርሰዋታል ማለት ነው። ታዲያ ከአጋቾቹ መካከል የዓለምን ጉዳይ እየተመለከተና የሰዎችን አስተሳሰባቸው ምን ያክል ጭካኔ እንደተሞላባቸው እየተረዳው ስልኩን መረጃው ማለት ነው የያዘውን ከአጋቾች መካከል አንዱ እንደያዘው አይተን ነበረ። ታዲያ የአጋች የመጨረሻ ውሳኔ ምን ይሆናል የሚለው ነበር። ታዲያ እንድታግታት የተቀጠረችዋ ሴት የወዲት ጉዲት ወደ ዓለም በመሄድ ዓለም ደስተኛ እንደሆነችና ነገሮች ሁሉ እንደጠበቃቻቸው ስላላገኘቻቸው የወዲት ጉዲት ከኔ እጅ እንደማታመልጭ ነግሬሽ ነበረ። አየሽ፣ በቁጥጥሬ ስር ሆንሽ፣ ምንም አታመጭም፣ አንቺ የቤት ድንቢጥ ነሽ ትላታለች። እውነት እነግርሻለሁ፣ እውነትን የያዘ ሴት መቼም ቢሆንም አይወድቅም። በነገራችን ላይ ዛሬ ዝም ሊባል ይችላል እንጂ ነገ አደባባይ ላይ መውጣትሽ አይቀርም። ጉድሽ ይፈላል። መንግስት ባለበት ሀገር እኔን ምንም ልታረጊኝ አትችይም ስትላት፣ መንግስት የት አለ እስኪ ንገሪኝ። እዚህ ጋር መጥቶ ማን ነው የሚያድንሽ? ታውቂያለሽ? 10 ጊዜ እንኳን የምትወጃት ያቺ አሮጊት እንኳን አሁን ላይ ከልጇ ጋር ተባልታለች። ምንም ልታረግልሽ አትችልም። ስለዚህ አንቺ እዚሁ ሞተሽ በስብሰሽ ትቀሪያለሽ ያለ ምንም ጠያቂ። እኔ ደግሞ የወዲት ነኝ፣ አትፈታተኝ ብዬሽ ነበረ። አየሽ፣ ከማን ጋር እንኳን መወዳደር እንዳለብሽ በፍጹም አታውቂም እያለች ስትዝትባት፣ ዓለምም ነገሮችን ዋጥ አድርጋ ምንም እንደማታመጣና ነገ የተሻለ ቀን እንደሚሆንና ፈጣሪዋን ስታመሰግን እናያታለን ማለት ነው። በዚህም ተናዳ የወዲት ከአጋቾቹ መካከል በደንብ እንዲያሰቃዩትና ተመልሳ ስትመጣ ፊቷ ላይ የጠባሳ ነገር ማየት እንደምትፈልግ እና የአገቶቹንም ጅዝባ ብላ በመሳደቧ ትሄዳለች። ታዲያ ይህንን የተገነዘበው አንድ ጥቁር መልካም ሰው ገቢውን ለራሱ ለማሳደግ ሲል መረጃውን በዚህ መካከል ይጠቀምበታል። ዓለምን ድንገት የስልክሽ ፓስወርድ ምንድን ነው? በዚህ ስልክስ ያለው ነገር ምንድን ነው ብሎ ይጠይቃታል። ስልኩ ከአንተ ጋር ነው እንዴት ብላ ስትጠይቀው ምንም አይነት ጥያቄ እንደማትጠይቅና የሚጠይቃት ብቻ ምላሽ እንደምትሰጥ ይነግራታል። እሷም ያለ ምንም አቅማማት ከፍርሃት በድፍረት ብላ የስልኳን ፓስወርድ በመናገር በውስጡ ያለው መረጃም እንድትናገር ያደርጋታል ማለት ነው። ከዛም በውስጡ የያዘው ነገር እዛ ቤት የሚሰራውን ግፍ በጣም ማየት መቋቋም አቃተኝ። ከዛም እንግዲህ ህይወቴን አደጋ ላይ ጥዬ መከታተል ጀመርኩኝ። ለባልየው ብነግረውም አንድ ጊዜ በይቅርታ አለፋትኝ። ነገር ግን ሴትዮዋ እጅግ ታማሚ ናት፣ ስኳር አለባት፣ ደም ግፊትም አለባት። በዛ ላይ ቀስ በቀስ እንድትሞት መድኃኒት እየጨመሩ ነበር እናትና ልጁ ተመካክረው። ታዲያ ይህን እያየው እንዴት አስችሎኝ ዝም ልበል? እኔም እኮ እናት አለኝ ስትል ህይወትሽን አደጋ ላይ ጥለሽ ይህን በማድረግሽ አድንቅሻለሁ። በነገራችን ላይ ይህን ካወቀችብሽ ወደ ኋላ ምንም እንደማትል ታውቂያለሽ አይደል ሲላት፣ ሰዎቹ እንዳየዋቸው እጅግ በጣም ጨካኝ ናቸው ይላል ከአጋቾቹ አንዱ። አዎ በጣም ከባድ ናቸው። እነሱ በውስጣቸው ፈሪሃ እግዚአብሔር የሚባል ነገር የላቸውም። ክፉ ናቸው። ለዛም ነው ህይወቴን አደጋ ላይ ጥዬ ይህንን እያደረግኩ ያለሁት።
አሁን ካለሁበት ህይወት ላይ ምንም የተሻለ ህይወት እንኳን የለኝም ያው ነው ብላ አለምም እንግዲህ ድፍረቷንና ጀግንነቷን እነሱም የተረዱ ስለሆነ ያንን ሀሳብ ወደ ቢዝነስ እንዴት መቀየር እንዳለባቸው ሲያስቡ ከአጋቾቹ መካከል መረጃውን እንዳገኘውና በዚህም እንግዲህ ጠቀም ያለ ገንዘብ እድሜ ልካቸውን ቆጥረው የማይጨርሱትን ገንዘብ እንደሚያገኙ ስላሰበ ከዛም ወደ ወይዘሮ ወርቄ ቤት ባመራበት ሰዓት ወይዘሮ ወርቄ ድንገት ቤት ስላየችው ትደነግጣለች። ቆይ ምን ልታረግ መጣ? ምን አዲስ ነገር አለ? እቤቴ ድረስ የሚያመጣ ጉዳይ ምንድን ነው ስትለው መረጃውን በእጅ ገብተዋል ሲላት እጅግ በጣም ደስ ብሏትኝ ስጠኛ ትለዋለች። አያይ ዝም ብዬማ አልሰጥሽም ጥቅም ያለ ነገር እፈልጋለሁ ሲላት ስንት ነው ሂሳቡ? አንተ የምትፈልገው ስንት ነው? የፈለግከውን ያክል እሰጥሃለሁ እያለች ወይዘሮ ወርቄ በደስታዋ ተውጣ እናያታለን። ነገር ግን ያሰበችው ነገር እንደሱ አልነበረም። ስንት ትከፍይኛለሽ ሲላት አንተ ብቻ ሂሳቡን ነገር ትለዋለች። 20 ሚሊዮን ብር ይላታል። ከዛም እንግዲህ እንደ መደራደር ወይም ደግሞ የልጁን ሀሳብ ቀድማ መረዳት ስትችል ያን የለመደባትን የስድብ ዛቻና ዘር ማንዘርህ ቅምቅም ቅምቅም ምናምን ብላ ማለት ነው። ዘር ማንዘርህ ቅምቅም ቅማንትህ ማለት ነው መሰለኝ አይድነው ብቻ እንደዛ ብላ ትዝትበታለች። እነሱ እንኳን እስካሁን ድረስ ቢሰሩ አያገኙትም 20 ሚሊዮን ብር ገባ። እንዴት ነው አንተ ታዲያ በእነሱ ወጥተህ 20 ሚሊዮን ብር የምትጠይቅ ነው ወይስ ቁጥር አታውቅም? ትለዋለች። በዘር ማንዘሮችና በቅምቅም ቅምቅም አያቶች ስም አመሰግናለሁ። እጄ ላይ ይሄ ብር እኔ ዛሬ ስላገኘው ብሎ ጭራሽ ምስጋና ይለግስላታል። ታዲያ ወይዘሮ ወርቄም በልበል አሁኑኑ 50 ሺህ ብር አድርግላለሁ ስጠኝ መረጃውን ስትለው 20 ሚሊዮን ብር ይላታል። አቤት መጀነኑ። ከዛም እሺ 100 ሺህ ብር ትለዋለች። አሁንም 100 ሺህ ብር ትልና ከዛ እሱ ተመልሶ 20 ሚሊዮን ብር እርግጥ አድርጎ ሲነግራት ይህኔ ተስፋ አልቆረጠችም ነበር። እየቀለደ መስሏት ነበር። እንዴት ትቀልዳለህ? ምናልባት ሂሳብ ላይ አልተማርከ ከሆነ ልንገርህ፣ መመኘት ካለብህ እንኳን 1 ሚሊዮን 2 ሚሊዮን ብር እንጂ እንዴት ነው ተንጠልጥለ 20 ሚሊዮን ብር ብላ ስትሰድበው፣ አንድ ነገር ልንገርሽ፣ አንድ ነገር በተናገርሽኝ ቁጥር 1 ሚሊዮን እጨምራለሁ ይላታል። አንተ ቆይ ማሰቢያ የለህም ስትለው 21 ሚሊዮን። ከዛ በኋላ ስድቦቹን ማስገባት ባልፈልግም እስከ 23 ሚሊዮን ድረስ አፏን አስዟትኝ ይህንን ብር በ3 ቀን የማታገኝ ከሆነ አንቺም ልጅሽም አደባባይ ወጥታችሁ መሳቂያ መሳለቂያ ትሆናላችሁ። ይህን ጉዳችሁን ደግሞ እንዲህ በቀላል ዝም አልላችሁም፣ ክፉና ጨካኝ ናችሁ፣ እንድታስቢበት ጊዜ ሰጠው ይላታለኝ። ከዛም ተመንጥቆ ከሄደ በኋላ እማማ ወርቄ ስታስበው 20 ሚሊዮን ብር ነው። ከዛ ብሩን እንዳሰጥ የላትም ቤቷን ሽጣ ካልሆነ በቀር ዝም እንዳትል ያ የምትመካበት የምትመጻደቅበት ሰፈሩ፣ ቀየው፣ ቤተሰቦቿ ክፉ ስራዋን ሲያውቁባት ምን ሊሰማት እንደምትችል ስታቅ ፌንት ትበላለች። ታዲያ በዚህ ጊዜ የወዲት ጉዲትን በመምጣት እናቴ ምን ሆና ነው ብላ ስትቀሰቅሳት ጸጥ ብላለች። ፀሐዬ ናት የቤቱ ተጠያቂ ስትጠይቃት የሆነ ሰው መጣ። ከዛም በኋላ እንግዲህ እንደዚህ ሆናለች እኔ የማውቀው ነገር የለም ስትል እናትየዋ ወደ ቆፈርነው ጉድጓድ ልንገባ ነው መሞቻችን ደርሰዋል ትላታለች። ምን ተፈጥሮ ነው ስትላት ያልተፈጠረውን ጠይቂ ልንሞት ነው ልንታሰር ነው ስትል የኔ እናትማ እንዲህ በቀላሉ እጅ መሰጥ አይደለችም ምን ተፈጥሮ ነው ስትላት የዓለም አጋዥ መጥቶ መረጃውን በእጁ ይዞታል። ስለዚህም 20 ሚሊዮን ብር ማታመጡ ከሆነ መረጃውን እለቀዋለሁ ብሎ ተጫወተብኝ ስትል ምን ማለት ነው እናቴ? አሁንም መፍትሄ አናጣም እባክሽን ተረጋጊ ብላ ስታረጋጋት እሺ እኔ የምረጋጋው 20 ሚሊዮን ብር ስታመጭ ነው እሷ አለሽ ወይ ትላታለች። የኔ እናት ብዙ ነገር ታደርጋለች እንጂ በትንሽ ነገር እጅ ማስጽም እናቴ ጠንካራ ነሽ ይህንንም እናልፈዋለን ስትላት በእርግጥ ልክ ነሽ እኔ ያላለፍኩበት ፈተና የለም ተንኮል የተባለንን ጥግ ድረስ ሄጄ ችግሮቹን ሁሉ ፈታለሁ። ነገር ግን ደግሞ እኔ እናትሽ የ23 ሚሊዮን ብር ችግር አልፈታም ስትል
ተስፋ ባለመቁረጥ ስልኩን እንድትሰጣትና ያንን አጋቹን እንደምታወራት ትነግራታለች። ስልኩንም ወስዳ ስታወረው ቀጥታ ወደ ቤት ይመጣል። ከዛም የወዲት ውርዴት ልበላት እንግዲህ ሲባለ ማለት ነው 20 ሚሊዮን ብር ቁጥር አታውቅም ወይ? ምን ለማለት ፈልገ ነው? ይኸው አሁኑኑ ካሽ 150 ሺህ ብር ልስጥ ትላለች። 20 ሚሊዮን ብር እሺ 200 ላድርግልህ 20 ሚሊዮን ብር። ከዛም የመጨረሻው ስልክን ስጠኝ አሁኑኑ ካሹኑ 250 ሺህ ላድርግልህ ትለዋለች። 20 ሚሊዮን ብር ብሎ ሲያስጨንቃት ቆይ እንዴት ነው ይህም ሁሉ ብር የምናገኘው? የት ላመጣለት ትፈልጋለህ ስትለው አየሽው እንዳየሁት ከሆነ ቤቱ ከዚህ በላይ ያወጣልኝ። ስለዚህ ልታስብበት ይገባል። አንቺ ክፉና አስመሳይ ሴት ነሽ ብሎ የሰራችው ነገር ሁሉ ሲያንቋሽሻተኝ እሷም ያለ መልስ መስጠት አንገቷን ደፍታ ዝም ትላለች። አየሽ ይህ ክፉ ስራሽ ምን አለበት ለፈጣሪሽ እንደዚህ ቅርብ ብትሆይ ኑሮ ከዚህ ሁሉ ተንኮል። ግን በነገራችን ላይ ይሄን በሰራሽው ስለ አንቺን ይባዝንም፣ እኔ ግን ደግሞ ደስተኛ ነኝ። በእኔ ደስታ ደግሞ አንቺን እጅግ ልትደሰች ይገባል። አየሽ የሰው ደስታ ማወቅ አለብሽ እና የእንጀራ በሬን ስለከፈትሽልኝ አመሰግነሻለሁ። ስራሽ ግን በጣም ያሳፍራል፣ ወራዳ ሴት ነሽ ብሎ በጣም ይሰድባታል ማለት ነው። አሁን ምግብ እፈልጋለሁ ብሎ ምግብ ካዘዘ በኋላ ብቻውን መብላት እንዳለመደና ከሰዎች ጋር መብላት እንደሚችል ከዛም ፀሐይን ጠርቶ አብሮ እንዲበላ ትጋብዛታል። እሷም እሺ ብላ ሶፋ መቀመጫ ስለማይቻል ሌላ ወንበር ይዤ ልምጣ ብላ ስትነሳ በፍጹም ከፈለግሽበት ተኝ፣ ከፈለግሽበት እንደፈለግሽ ሁኚ ብሎ የወዲትን ጉዲትን እንድታስተናግዳት እጇ እንድታስታጥባት ከዛም ሲጠማት ውሃም እንድታመጣላት በደንብ ያዛታል። የወዲትም እየተንጓጠጠች ግድ ነው መረጃውን ጉድሽን ሳላወጣብሽ ሲል ያስፈራራታል ማለት ነው። ከዛም እሷም እንግዲህ ከፍርሃት በእልኸኝነት ደስ ሳይላት ዓለምን ከፍና ዝቅ ብላ እያስተናገደቻት ነው። በዚያውም ስነ ስርዓት እያስተማራት ይገኛል ወንድማችን ማለት ነው። እና አንዳንድ ሰዎች ትምህርት መውሰድ ያለባቸው ነገር በሰዎች ላይ የምናደርጋቸው ነገሮች ሁሌም እንደምናገረው ነገ ተመልሶ ወደኛ ስለሚመጣ የሰውን ቁስል የሰውን ሐዘን እየነካካን እኛ ደስተኛ ምንሆን ስለሆን ከሆንን ሰው ሳንሆን የሰው ግማሾች ነን ማለት ነው። ምክንያቱም ሰው ሲባል ማሰብ ያለው ነግበን የሚባል ሃይመሮ አለው ህሌናችን ሰላም የሚሰጠን እንጂ ለህሌናችን መጥፎ ነገር ካሳየነው ሁሌም ቢሆን ሃይመሯችን ያለ እረፍት ስለ ሰው ክፋትና ስለ ሰው ተንኮል ስለምናስብ ራሳችን ጠብቀን እንድንኖር ሰላማዊ ህይወት መኖር ከፈለግን ደስታችን በራሳችን እንጂ በሰዎች ላይ አለማድረግ ብዬ አስባለሁና የያዝነውን ነገር ይዘን እያመሰገንን ማግኘት ያለብን ነገር እያገኘን ሰዎችን ሳንጎዳ እኛም ያለ ሀሳብ ያለ ጭንቀት ዘና ብለን የምንፈልገውን እስክናገኝ ድረስ በትዕግስት መጠበቅ ነው እና የወዲት ጉዲትም እስካሁን ስታደርገው የነበረው እንደዛ ነበረ። በስተመጨረሻ እንግዲህ ያ ሁሉ ነገር አልፎ ታሪክ ተቀይሮ ሰራተኛዋ ያ ሁሉ ነገር ችላ ዛሬ ግን የሰራተኛዋ ሰራተኛ ሆና ስናይ እጅግ በጣም አስተማሪ ድራማ ነው ማለት ነው። አጋቹ እድሜ ይስጠው ነው የምለው። አሁንም ይበርታ ይቀጥል። እንዲያውም ለወደፊት ምን ማድረግ ትፈልጊያለሽ ብሎ ፀሐይን ሲያናግራተኝ እኔማ የተወሰነ ብር ባገኝ ምግብ ቤት ከፍቼ ነው መስራት የምፈልገው ስትለው በቃ እኔ በቅርቡ የማገኘው ብር አለኝ 1 ሚሊዮን ብር ሰጥሽና ትሰሪያለሽ፣ ቆንጆ ነሽ፣ የራስሽ ህይወት ይኖርሻል ብሎ ሲነግራት እሷም እንዴ ሁሉ ታደርግልኛለህ ብላ ክው ብላ አመነችው። እሱም እንደሚያደርግላት ቃል ገብቷል ማለት ነው። በነገራችን ላይ ምግብ እየበላው እንጂ ሂሳባችን ግና እናወራረዳለን ይላታለኝ። የወዲትም ምን ማድረግ ትችላለች? በቀጣይ ክፍል እስክንገናኝ ድረስ ቸር ቆዩልኝ። ምን ይመስላችኋል? በቀጣይ ሂሳቡን ይከፍሉታል ወይስ ደግሞ ይቅርብን ዘብጥ እያንወረድ ብለው ወደ እስር ቤት ያመራሉ የሚለውን እናያለን ማለት ነው። ምንም አለ ምንም ለክብራቸው ሲል የሚጨነቁ ቤታቸውን ሽጠው ቢሆን ማለት ነው ወይም ደግሞ ወንድዬን ዕዳ አስዘው የወንድዬን ቤት አሽጠውን ቢሆንም ብሩን ይከፍላሉ እንጂ እነሱ እንኳን ወደ እስር ቤት የሚገቡ አይመስለኝም። ምክንያቱም እናትየዋ ጠዋት የለበሰችውን ማታ የማትለብስ ሴትዮ ለክብሯ ትጨነቃለች። ከምንም በላይ ስለሰራቸው ኃጢአት ስለሰራቸው ግብ ሳትጨነቅ
ስላደረገችው ስለ እያንዳንዷ ነገር አትጨነቅም። ለራሷ ክብር ግን አላት። ልጇን እንኳን መሸጥ ካለባት ሽጣ እንኳን አሳልፋ ሰጥታ ራሷን ነፃ እንደምታወጣ ምንም ጥያቄ የለውም። ይህ ይመስላል የኔ ሀሳብ ነው። የእናንተ ሀሳብ ደግሞ በኮሜንት ላይ አስቀምጡልኝ።